ዛሬ ደግሞ ያውላችሁ በጠዋት ከቡቺ ጋራ ወጣ ብለን ወክ አርገን ምናምን ያላ ወክ አርገን ባቄላ አለ ኢትዮጵያን ያው በጣም ማስባት በቤይሩት ላይ ባቄላ አለ በራችን ላይ ያው እዚህ ጋር ከዚህ ወዲያ ነው የሚያምረው ከዚህ በታች ያለው ሲያስጣላል ቆሼ ቀንበሬ ነው ይሄ ደግሞ የጎረቤቶቻችን ቤት ነው ያው ለዚህ ማለት ነው የኛ ቤት ደግሞ ከዚህ ወረዚህ ነው ያ እንዴ ነው ይሄ ነው የምኖርበት ሰፈር ተላለ ጻዳ ያለ ሰፈር ኮድ ምን ቆሼ ቀንበሬ የሌለበት ይሄ ደግሞ በጣም የሚያምር ከዚህ በላይ አለ በጣም የሚያምር ውብ የሆነ ሰፈር እና ወገን ሰብስክራይብ ያረጋችሁልኝ ላይክ ያረጋችሁልኝ ሼር ያረጋችሁልኝ ለተለያየ ሰው ለተለለቅ ዩቲዩበሮች እንዲደርስልኝ እፈልጋለሁ። በቃ ማድረግ መለወጥ እፈልጋለሁ። እኔ ምን ማንኛውም ሰው በአረብ ሀገር አልተለወጥኩም። እስቲ በሀገሬ እንኳን ልሞክር። 7 አመት ሙሉን ስንከራተት ነው የኖርኩት። አሁን ግን ራሴን መለወጥ ቤተሰቤን ማገዝ እፈልጋለሁ። እናቴን ማየት እፈልጋለሁ። እናቴን ካየው 7 አመት ሙሉዋን ሞልቻለሁ። 7 ጨርሼ 8 ውስጥ ነው ያለሁት። ግን ቢያንስ እኔ ብር እርዱኝ አላልኩም። አቅም አለኝ፣ መስራት እችላለሁ፣ ብዙ ነገር ማድረግ እችላለሁ። ስለዚህ ሰብስክራይብ እያረጋችሁልኝ ላይክ እያረጋችሁልኝ ሼር እያረጋችሁልኝ አስተያየት እየሰጣችሁኝ በርቺ እያላችሁ ያበረታታችሁኝ መስራት ነው የምፈልገው። ሌላ ነገር ምንም አልፈልግም። ይሄ ነው ውድ እህቶቼ ኢትዮጵያዎች፣ ኤርትራዎች ሁላችሁ የምወዳችሁ የአገሬ ልጆች በመዳም ቤት የምትሰሩ የመዳም ዋይፋ ነው ከፍታችሁ ቪዲዮ ውስጥ የሚያልቅ ይውልኝ። ይሄ ነው እና ደግሞ ትንሽ የራሴን ፊት አስገባለሁ እና እንደዛ ነው ያላ ጎ ጥላ ነው እና ይሄ ነው ሰፈራችን እግዚአብሔር በሚያውቀው እና ለማንኛውም ሰው ሰርቼ መለወጥ ስለምፈልግ ለማንኛውም በቃ መስራት ስላለብኝ እና እንደዛ ነው የእናቴን ማየት ስላለብኝ በቃ አረብ ሀገር በጣም እየጎዳኝና እያስለቀሰኝ ስለሆነ አሁን ግን ወደ ሀገሬ መግባት ፈልጋለሁ። ሀገሬ ስገባ ደግሞ 10,000 ላይክ እኔ 50,000 100,000 አላልኩም። በአቅሜ 10,000 ሀገሬ ስገባ በደንብ ስለምሰራበት